ስልካችሁ ዳታ ቶሎ እየጨረሰ አስቸግሯችኋል? እንዲሁም ደግሞ ስልካችሁ ባትሪ እየጨረሰ አስቸግሯችኋል? እንዲሁም ደግሞ የማትፈልጉትን አፕ ኢንተርኔት እንዳይጠቀም ማለትም ምሳሌ ቲክቶክ ወይ ፌስቡክ፣ ኢንስታግራም፣ ቴሌግራም፣ ዋትስአፕ፣ ኢሞ የፈለጋችሁትን የመገናኛ አፖችን ከሰዎች ጋር ማለት ነው እነሱ የፈለጋችሁትን ብቻ መርጣችሁ እንዲሰራ ኦንላይን እንዲታይም ሊሆን ይችላል እንዲሰራ ብቻ ፈቅዳችሁ ሌላውን ደግሞ ኢንተርኔት እንዳይጠቀም ማድረግ እንደምትችሉ ታውቃላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰዓዲ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ መግቢያ ላይ እንደጠቀስኩላችሁ ዛሬ ይዤላችሁ የመጣሁት ስልካችን ባትሪ ቶሎ እየጨረሰ ካስቸገረን እንዲሁም ደግሞ ዳታ የምንጠቀም ሰዎች ዳታ ቶሎ እያለቀ እምቢ ካለ እንዲሁም ደግሞ የምንፈልጋቸውን አፕ ምሳሌ እንደ ኢሞ፣ ዋትስአፕ፣ ቴሌግራም፣ ኢንስታግራም፣ ፌስቡክ ከነዚህ በሁሉም ላይ ኦንላይን መገኘት ካልፈለግን በአንዱ ብቻ መጠቀም ከፈለግን ምሳሌ እኔ ዛሬ በኢሞ ብቻ መጠቀም ከፈለኩኝ ሌሎቹን አፖች ዳታ እንዳይጠቀሙ ማድረግ እችላለሁ ማለት ነው። በዳታ የሚጠቀሙ አፖችን ሁሉ እንዴት እንደዛ ማድረግ እንችላለን የሚለውን ነው ዛሬ ይዤላችሁ የመጣሁት ኢንሻአላህ። ከዛ በፊት ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጠቃሚና ይሄን የመሳሰሉ መረጃዎችን ይዤላችሁ እመጣለሁ ኢንሻአላህ። አሁን ቀጥታ ወደ አሰራሩ። አሁን ከዛ ፕሌይ ስቶር እንገባለን። ፕሌይ ስቶር ከገባን በኋላ የምንጽፈው ምንድነው ሰርች ባሩ ላይ እናንተ እዚች ላይ ማለት ነው እኔ ኦልሬዲ ስለጻፍኩት ነው ኔት ጋርድ የሚል ትጽፋላችሁ ሰርች ባሯ ላይ። ከዛ ኢንስታል ትለታላችሁ። ኢንስታል ካላችሁት በኋላ ይወርድላችኋል። ኦፕን ነው የሚለኝ ማለት ነው። ወረደ። ኦፕን ትሉታላችሁ። ከዛ እዚህ ጋር አለው ትሉታላችሁ። አያግሪ ማለት ነው። ከዛ እዚች ላይ ኦን ታደርጓታላችሁ። አሁንም እዚች ጋር መታችሁ ኦኬ ትሉታላችሁ። አሁንም ኦኬ ነው የምትሉት። እዚች ላይ ቲክ አድርጋችሁ ኦኬ ትላላችሁ። ከዛ አሁን ወደፊት ነው የምንሄደው። አሁን ስልካችን ሴቲንግ አፖች ውስጥ አስገባን አፕሎድ ለማድረግ ማለት ነው። አሁን ያወረድነውን ከዛ ይሄው እዚህ ጋር አገኘ ነው። መጀመሪያው ላይ ነው የምታደርጉት ማለት ነው። ይሄው እዚህ ላይ እንደምታዩት። ከዛ አሁን ቀጥታ ወደ ስልክ አፕ ውስጥ ማለት ነው። አፕ ውስጥ ከገባን በኋላ እንደምታዩት ስንከፍተው እንደዚህ ሊያመጣ ይችላል። እዚች ጋር ምልክት አለች መጨረሻ ላይ ባትሪ የምትል እሷን እንነካታለን። እሷን ከነካን በኋላ እንወጣለን። ከዛ እንደዚህ አይነት ምልክት ሲያመጣልን ይኸው እዚህ ጋር ይችን አለው እንላታለን። አለው ዳታ ዩዚንግ ዌል ዳታ ሴቨር ኢስ ኦን የሚለውን እንነካለን። ከዛ አሁን እንወጣለን። ስንወጣ እንደዚህ ያመጣልናል። አሁን እንግዲህ ዳታ የምንፈልገው ብቻ መርጠን ዳታ ማስጠቀም ማለት ነው። ወይም የዋይፋይ እዚህ ላይ የምታዩት ይሄ የዋይፋይ ነው። ዳታ የምንጠቀም ከሆነ ደግሞ ይሄ ነው ማለት ነው። ምልክቱ እዚች ላይ ነው የምንጫነው። አሁን የዳታ ከሆነ እንደዚህ አደረኩት ማለት ነው። ምሳሌ እኔ ምንድነው መጠቀም የማልፈልገው? እስኪ ምሳሌ ስናፕቻትን መጠቀም አልፈልግም እንበል። ያው እኔ ዋይፋይ ነው የምጠቀመው፣ እንደምታዩት ዋይፋይ ነው። የዋይፋዩ ምልክት ነው ምጫ ነው። አሁን ይሄ
ለብቻው አይሰራም ማለት ነው። እንደዚህ እያደረጋችሁ ቴሌግራምን መጠቀም ካልፈለጋችሁ ቴሌግራምን ግን የእናንተ ዋይፋይ ካልሆነ የምትጠቀሙት ይችን ነው የምትነኩት። የዳታዋ ይች ናት። ይሄ የዋይፋይ ነው። ልዩነቱ ይሄ ነው። በቃ ሁሉንም ከፈለጋችሁ ዩቲዩብ ወላ ዩቲዩብ እንዳይ ኢንተርኔት እንዳያገኝ ከፈለጋችሁ ሁሉንም ቲክ አድርጋችሁ የምትፈልጉትን ብቻ መርጣችሁ መተው ማለት ነው። እንደዚህ ካደረጋችሁ ባትሪ በጣም ነው የሚቆጥበው። ምክንያቱም ሌላው አፖች ይቀመጣሉ ማለት ነው። ረፍት ላይ ያደርጋሉ። የምትጠቀሙት አንድ አፕ ብቻ ነው። ኢንተርኔት በጣም ይቆጥባል፣ ባትሪ ይቆጥባል ማለት ነው። ግን እሳ ሁሉንም ከተዋችሁት አንደኛ ኢንተርኔት ሁሉም ስለሚጠቀም ባትጠቀሙበትም እንኳን ኦን ሆኖ ስለተቀመጠ ሁሉም አፖች የራሳቸው ያኒ ይጠቀማሉ ማለት ነው። እንደዚህ ያደርጋችሁ ኢንተርኔታችሁን መቆጠብ ትችላላችሁ፣ ባትሪያችሁን መቆጠብ ትችላላችሁ ማለት ነው ውዶችዬ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሌላም ቪዲዮ እንዲሰራላችሁ ከፈለጋችሁ በሌላ ቪዲዮ እስከምንገናኝ ቻው።